ሰላም ጤና ይስጥልን ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን አብሬያችሁ ያለሁት ናሁም ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኦንላይን ስራዎች ቴሌግራም ላይ፣ ዩቲዩብ ላይ፣ ሌላም ዌብሳይቶች ላይ ተሰማርታችሁ ኦንላይን ስራዎችን የምትሰሩባቸውን በጣም አሪፍ መንገድ አሳያችኋለሁ። ከዛ በተጨማሪ ጠቃሚ ነገር ምናቸውን ለእናንተ ሼር ማድረግበት ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ጀምሩት፣ ላይክ እና ሼር ማድረግ አይረሳ። በዛሬው ቪዲዮአችን ላይ 5 ገንዘብ የምትሰሩባቸው መንገዶች አሳያችኋለሁ። ግማሾቹ ኢንቨስትመንት ይጠይቃሉ። ያንን ከነገርኳችሁ በኋላ እናንተ በስራው ካመናችሁ ኢንቨስት ማድረግ ትችላላችሁ። እዚህ ላይ ኢንቨስት አድርጉ ብዬ ግን እኔ ምክር አልሰጥም፣ ስራውን ብቻ ነው መናገረው ማለት ነው። ከዛ በፊት ግን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ ፕሊዝ። ከረጅም ጊዜ መጠፋፋት በኋላ ስለመጣን ቢያንስ ቪዲዮዎቼ ለብዙ ሰው እንዲደርስ ላይክ ማድረግ አይረሳ። ስለዚህ ገንዘብ ኑሯችሁ ወይም ካፒታል ኑሯችሁ ልጀምሩ ከምትችሉ ስራ አንዱ ትሬዲንግ ነው። ስፖት ላይ ትሬድ በማድረግ ትርፋማ መሆን ትችላላችሁ። ባይቢት ላይ፣ ባይናንስ ላይ፣ የተለያዩ ኤክስቼንጆች ላይ ኮይኖችን በመግዛት በመሸጥ ሲቀንስ በመግዛት ሲጨምር በመሸጥ ትርፋማ መሆን ትችላላችሁ። ወደዚህ ስራ ለመግባት ምን ያስፈልጋችኋል? የመጀመሪያው እውቀት፣ ስለ ክሪፕቶ ከረንሲ ካንድልስቲክ መረዳት፣ ኮይኖቹ ምንድናቸው፣ ሰርቪሳቸው፣ ዩቲሊቲ ለማወቅ በዛ ላይ ፓኒክ ሴል ማስወገድ፣ ፎሞም ይባላል። በአጠቃላይ ስለ ትሬዲንግ መሰረታዊ እውቀት ከያዛችሁ በኋላ በእርግጠኝነት ወደ ዘርፉ ብገቡ በአጭር ጊዜ ትርፋማ ትሆናላችሁ። ከፍተኛ ኪሳራ አለው፣ ምክንያቱም ያለ እውቀት ከሰራችሁት። እውቀት ካላችሁ ግን ስለ ዲሲኤ ትማራላችሁ። ዶላር ኮስት አቬሬጅ፣ ኪሳራ ሲመጣ እንዴት ማካካስ እንዳለባችሁ፣ ኮይኑን መች መግዛት መች መሸጥ እንዳለባችሁ ፕላን ታወጣላችሁ። ስለዚህ አብዛኛው ሰው እየሰራው ያለው ይህን ስራ ነው። ለምሳሌ $100 አንድ ይጨምራል ብላችሁ ያሰባችሁትን ኮይን ትገዙና ከገዛችሁ በኋላ ይዛችሁ ሆልድ ታረጉታላችሁ። ዋጋው ሲጨምር ትሸጡታላችሁ። ምን ማለት ነው? ዋጋው ሲቀንስ ትገዛላችሁ፣ ዋጋው ሲጨምር ትሸጣላችሁ። ይሄ ገበያውን እያያችሁ የምትሰሩ ስራ ነው። እዚህ ስራ ውስጥ ግን ለመሳተፍ ምን ያስፈልጋችኋል? እውቀት ያስፈልጋችኋል። ስለዚህ የመጀመሪያው ኢንቨስት አድርጋችሁ ልትጀምሩት የምትችሉ ስራ ትሬዲንግ ነው። ስፖት ትሬደር መሆን ፊውቸር በጣም ከባድ ነው። ነገር ግን ስፖት ትሬደር ለመሆን መስራትና መጀመር ትችላላችሁ። ይህንንም ለማድረግ እውቀት ይፈልጋል። እውቀቱን ደግሞ ተምራችሁ ታገኙታላችሁ። ሁለተኛ ስራ፣ የመጀመሪያው ስራ ትሬዲንግ ነው። ሁለተኛው ስራ አፕወርክ ላይ ፍሪላንስ ላይ ገብታችሁ ያላችሁን እውቀት በመሸጥ ምን ማድረግ ትችላላችሁ? መስራት ትችላላችሁ። በይበልጥ ቪዲዮ ኤዲት ማድረግ ብትችሉ፣ ፎቶግራፍ ምናምን አዶቢ ምናምን የተማራችሁ ሰዎች እስኪ አፕወርክ ላይ የተሰሩ ቪዲዮዎችን ሰርች አድርጋችሁ ይሁና እዛ ላይ ገብታችሁ እንዴት ገንዘብ መስራት እንደምትችሉ በተጨማሪ ዲቴል ቪዲዮዎችን ይሁና ግቡበት። ነገር ግን አፕወርክ ላይ በጣም ብዙ ልጆች ጥሩ ብር እየሰሩበት ያለበት ነው። ስለዚህ ብዙ ልጆች ጥሩ ብር እየሰሩበት ያለበት ዘርፍ ስለሆነ እናንተም እስኪ ሰርች አድርጋችሁ ስለ አፕወርክ ብዙ የተሰሩ ቪዲዮዎች አሉ፣ ዲቴል ገብታችሁ አጣሩ። ሶስተኛው ቲክቶክ አውቶሜሽን ይባላል። ቲክቶክ ላይ የውጭ ሀገር ቻናሎችን በመክፈት ገንዘብ መስራት እየተቻለና ብዙ ሰው እየሰራበት ያለ ነው። ቲክቶክ ላይ እንዴት ገንዘብ እንሰራለን ካላችሁ ቪፒኤን ተጠቅማችሁ ከስልካችሁ ሲማችሁን አውጥታችሁ ዩናይትድ ኪንግደም ቢሆን በጣም የተሻለ ነው። ከዛ ውጭ ግን በሚሰሩ 7 ሀገራት በአንዱ ሀገራት ላይ አካውንት ከከፈታችሁ ወይም ቡም ያደረግ አካውንት ከከፈታችሁ ኤአይን ተጠቅማችሁ ቲክቶክ ላይ ፖስት በማድረግ ቲክቶክ አውቶሜሽን ጀምራችሁ ቲክቶክ ላይ ፖስት በማድረግ በጣም ብዙ ብር መስራት ትችላላችሁ። ስለዚህ ቲክቶክ ላይ ሲማችሁን አውጥታችሁ ቪፒኤን ተጠቅማችሁ በዩናይትድ ኪንግደም ከፍታችሁ 100,000 እይታና 10,000 ፎሎወር በ30 ቀን ካገኘ ቲክቶክ አካውንታችሁ ሞኔታይዝ ሆኖ ገንዘብ እየሰራ ነው። ስለሱም ዲቴል ገብታችሁ ዩቲዩብ ላይ ሰርች አድርጋችሁ ማየት ትችላላችሁ። በጣም ብዙ ልጆች ብር እየሰሩበት ነው። ሌላኛው ቴሌግራም ነው። ቴሌግራም ቻናል አካውንት ክሬት አድርጋችሁ አንዴ ሰብስክራይብ ሲሞላ ራሱ ቴሌግራም ቶን ይከፍላችኋል። ከዛ በተጨማሪ አድ የሚያስተዋውቁ ድርጅቶች አሉ። እነሱ ላይ ገብታችሁ ቴሌግራም አዮ አርሴኔት ምናምን ይባሉ አሉ። እነሱ ጋር ገብታችሁ ከነዛ ድርጅቶች ጋር ተነጋግራችሁ ገብታችሁ ቴሌግራም ቻናላችሁ ላይ ፖስት ለ24 ሰዓት እያደረጋችሁ በዶላር በጣም ብዙ ልጆች ብዙ ብር እየሰሩ ነው። ሚኒመም በወር $100 በላይ በዚህ ዘርፍ ብዙዎች እየሰሩበት ነው። ስለዚህ እናንተም እዚህ ዘርፍ ላይ ገብታችሁ ተጠቃሚ መሆን ትችላላችሁ። ግን በጣም ቻናላችሁን ለማሳደግ ጥረት ያስፈልጋል። ቲክቶክ ላይ ማስተዋወቅ፣ የምትሰሩትን ነገር አድቨርት አድርጋችሁ ቻናላችሁን ማሳደግ ያስፈልጋል። ስለዚህ ቴሌግራም ቻናልም ተጠቅማችሁ ገንዘብ መስራት ትችላላችሁ። ሌላኛው እንደ ድሮፕ ሺፒንግ ነው። ከቻይና ከአሊ ኤክስፕረስ እቃ እየገዛችሁ አምጥታችሁ ኢትዮጵያ ውስጥ መሸጥ ከፍተኛ ትርፍ የሚያስገኝ ስራ ነው። ለምሳሌ ሰዓቶች፣ የስልክ ስቲከሮች፣ የሚፈለጉ ከበሮችን በትዕዛዝ አምጥታችሁ መሸጥ ትችላላችሁ። ያዋጣል ብላችሁ የምታስቡትንም እቃዎች አምጥታችሁ
ኢትዮጵያ ውስጥ ካለው ገበያ ጋር እያነጻጸራችሁ መሸጥ ትችላላችሁ። ስለዚህ አሊኤክስፕረስ ላይ እያመጡ በፖስታ ቤት እየተቀበሉ ክፍለ ሀገርም ብትሆኑ ኢትዮጵያን ብትሆኑ ከፖስታ ቤቶች እየተቀበላችሁ ትርፍ እያመጣችሁ መሸጥ ትችላላችሁ። ስለዚህ በባይቢት ማስተር ካርድ ተጠቅማችሁ ይህን ስራ መስራት ትችላላችሁ። በጣም ብዙ ልጆች ብዙ ብር እየሰሩበት ነው። በጣም ብዙ ልጆችን በዚህ ስራ ተሰማርተው ቴሌግራም ከፍተው ከሌ ኦንላይን ሾፒንግ ብለው እየሰሩ ነው። ከእናንተ የሚጠበቀው ታማኙ ናቸው። የታዘዛችሁትን ኦርደር በአግባቡ ማድረስ ነው። በብዛትም ካመጣችሁ ደግሞ ቀረጥም ሊኖረው ይችላል፣ ላይኖረውም ይችላል። ያንን እያጣራችሁ እቃውን ብሸጡ በጣም አትራፊ ስራ ነው። ስለዚህ ከአሊኤክስፕረስ እያመጣችሁ እቃዎችን መሸጥ በጣም እያዋጣ ያለ ስራ በዚህ ሰዓት ሊጀመር የሚችል ስራ ነው። ይህን ስራ መጨረሻ ላይ ያለውን ስራ ከመንገሬ በፊት ቪዲዮን ላይክ አድርጉት። ደጋግሜ ሪኮመንድ አድርጌያቸዋለሁ። ብዙ ሰዎች አልሰማችሁኝም። ህይወታችሁን ከስር መሰረት ሊቀይር የሚችል ስራ አለ። ብዙ ሰው ፎሬክስ፣ ክሪፕቶ፣ ሌላም ትሬድ ላይ ትኩረት ያደርጋል። እነዛም ህይወታቸውን እንዲቀይሩ የሚችል ስራ ነው። አብዛኛው ሰው ግን ዩቲዩብ የሚባለው ስራ ላይ ብዙም ሲገባበት አይታይም። ምክንያቱም ዩቲዩብ አድካሚ ነው፣ እንዲህ ነው ይባላል። አድካሚ ነው፣ ጊዜ ይፈጃል። በጣም ጠንክሮ መስራት አለባችሁ። ግን በጣም ከሰራችሁበት ጥሩ ገንዘብና ጥሩ ህይወት ሊቀይር የሚችል የስራ ዘርፍ ዩቲዩብ ነው። ስለዚህ ዩቲዩብ ቻናል ክሬት አድርጋችሁ መስራትና ማስተዋወቅ ትችላላችሁ። ዩቲዩብ ቻናል ከፍታችሁ እንዲህ ሰብስክራይበርና ራሽ ሰዓት ሞልቶ ገንዘብ መስራት ትችላላችሁ። ሌላኛው ዌብሳይቶችን ሞኔታይዝ ማድረግ ነው። ዌብሳይቶችን ክሬት አድርጋችሁ በነፃ ብዙ አይነት ቱሎች አሉ፣ ወይም ኦንላይን ላይ ማየት ትችላላችሁ። ስለ ዌብሳይት ክሬት አደራረግ ብሎገር ዶት ስፖት የሚባል በብሎገር የሚሰሩ ዌብሳይቶችን ሰርታችሁ እነዛ ሞኔታይዝ ካደረጋችሁ በኋላ ከፍተኛ ብር የሚሰራበት የስራ ዘርፍ ዌብሳይቶችን ከፍቶ ሞኔታይዝ ማድረግ ነው። ሌላኛው አፕ ዲቨሎፕ ማድረግ ነው። አፕ ዲቨሎፕ ማድረግ ዌብሳይት መስራት ድሮ ከባድ ነበር። አሁን ግን ብዙ አይነት የኤአይ ቱሎች ስለመጡ እጅግ በጣም የቀለለና ብዙ ሰው ሊሰራው የሚችል ስራ ነው። እዛ ላይ ደግሞ ጉግል አድሰንስ ጋር ተገናኝተውም ከፍተኛ ብር ሊሰራባቸው ይችላል። ስለዚህ እስካሁን ከጠቀስኳቸው ኦንላይን ስራ ለእናንተ የሚመቻችሁና የሚቀራረበውን አንዱን ስራ አስባችሁ ብገቡበትና ብትሰሩበት እጅግ በጣም ትርፋማ ትሆናላችሁ። እነዚህ የስራ ሀሳቦች እንደ ድሮ ጌም በመጫወት ምናምን ቀለል ብለው ገንዘብ ሜክ ላታደርጉባቸው ይችላላችሁ። ነገር ግን ጠንክራችሁ ከሰራችሁበት ጥሩ ብር እንደምትሰሩበት 100% እርግጠኛ ሆኜ ነው የምነግራችሁ። ስለዚህ ከነገርኳችሁ ስራዎች ውስጥ የተመቻችሁን ፒክ አድርጉና ይዛችሁ ወጣችሁ ጀምሩት። ዋናው ነገር መጀመር ነው። ስትጀምሩት ትማራላችሁ። ለምሳሌ ዩቲዩብ ጀምራችሁ ከከበዳችሁ እያላችሁ ቪዲዮዎችን በማየት ሰዎችን በመጠየቅ እየተማራችሁ ሄዳችሁ ጥሩ ቦታ ላይ ትደርሳላችሁ። ግን ዛሬም እየሰማችሁ ነገም እየሰማችሁ ከነገ ወዲያም እየሰማችሁ ቁጭ ካላችሁ በቃ ፌል አድርጋችኋል። ቁጭ ካላችሁ በቃ ወድቃችኋል። ቁጭ ካላችሁ ምንም አልሰራችሁ። ስለዚህ እየሰማችሁ አትቀጥሉ። ህይወታችሁን የሚቀይሩ ብዙ ኦንላይን ስራዎች አሉ። ፌኩን ትክክለኛውን መለየት የምትችሉት ውስጥ ገብታችሁ ስታዩ ነው። ከዳር ብቻ ይከብዳል፣ ዩቲዩብ ይከብዳል፣ ቲክቶክ ይከብዳል፣ እከሌ ይከብዳል ብቻ በማለት እድሜያችሁን አትፍጁ። ስለዚህ ዛሬ የምነግራችሁ ስሩ ነው። ዛሬም ስሩ፣ ነገም ስሩም፣ ከነገ ወዲያም ሞክሩ። ስለዚህ እነዚህ ኦንላይን ስራዎች አንዱን አስባችሁ ግቡበት። አብራችሁ የነበርኩት ናሁም ነኝ። ከዚህ በኋላ ቀን በቀን ቆንጆ ቪዲዮችን ለእናንተ የማድረስ ይሆናል። ዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋን ተጭናችሁ የደወል ምልክቱን መንካት አትርሱ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።